ሰላም ጤና ይስጥልን እንዴት አላችሁ ቤተሰብ ተስፋ ነኝ። ዛሬ በአዲስ ሳይት ተገናኝተናል። የሳይቱ ሊንክ ዲስክሪፕሽን ቦክስ ላይ ቁጭ አድርጌላችኋለሁ። ከሁሉ አስቀድሜ ለዚህ ቻናል የመጀመሪያችሁ ከሆነ ላይክ፣ ሰብስክራይብ በማድረግ እንድታበረታቱኝ የከበረ ግብዣ ነው። ሊንኩን ስትጫኑት እንደዚህ ነው የሚከፍትላችሁ። ለመመዝገብ ትመጡና እዚች ጋር ኢሜይላችሁን ታስገባላችሁ፣ የራሳችሁን ፓስወርድ እዚህ ጋር ታስገባላችሁ። ፔመንት ልታወጡ ስትሉ የምትጠቀሙበትን ፔመንት ፓስወርድ አስገብታችሁ ሬጂስተር የምትለውን አንድ ጊዜ በመጫን ምዝገባችሁን አጠናቃችሁ ወደ ዳሽቦርዱ ትገባላችሁ። ልክ ምዝገባችሁን አጠናቃችሁ ስገቡ እንደዚህ ክሊክ ቱ ድሮ ምትል አንድ እድል አላችሁ። እሷን ተመክሩና እዚህ ጋር የምናገኘውን እናያለን። 0.10 ሳንቲም አግኝተናል። ስለዚህ ሳይት ለማወቅ ምንድነው የምናደርገው? እዚህ ጋር እንደምታዩት የተለያዩ ክሪፕቶ ከረንሲ ዋጋዎችን እናያለን። ስለዚህ ስንት ኢንቨስት ብናደርግ ስንት እናገኛለን የሚለውን ለማወቅ ኳንቲፋይ የምትለዋን አንድ ጊዜ እንጫናታለን። ልክ እሷን ስንጫናት ያሉትን ፓኬጆች በሙሉ እናያለን። ቪአይፒ 0ን እናልፍና ልክ ቪአይፒ 1 ጋር ስንመጣ 15 እና ከ15 ዩኤስዲቲ በላይ ኢንቨስት እናደርግና በየቀኑ 16.5% እናገኛለን። ልክ ቪአይፒ 2 ጋር ስንመጣና 100 እና ከ100 ዩኤስዲቲ በላይ ኢንቨስት በማድረግ በየቀኑ 17.2% እናገኛለን። ቪአይፒ 3 ጋር ስንመጣና 600 እና ከ600 ዩኤስዲቲ በላይ ኢንቨስት በማድረግ በየቀኑ ደግሞ 18.1% እናገኛለን። እንደዚህ እያልን ስንወርድ የዚህ ሳይት የመጨረሻና ከፍተኛ የሚባለው ቪአይፒ 10 ነው። እሱን ለማስከፈት ደግሞ ከኛ የሚጠበቀው 100,000 ዩኤስዲቲ እና ከዛ በላይ ኢንቨስት በማድረግ በየቀኑ 35% ወጪ እናደርጋለን። እኔ ፋይናንሻል አድቫይዘር አይደለሁም፣ ግን ቪአይፒ 1ን አክቲቬት ለማድረግ 15 ዩኤስዲቲ ኢንቨስት አድርጌ የእሱን ደግሞ 16.5% ወጪ ያደርጋሉ። እሱን ለማድረግ ሆም ጋር ተመልሰን እንመጣና እዚህ ጋር እንደምታዩት ምን ምትላለች? ሪቻርጅ ምትላለች። እሷን አንድ ጊዜ እንጫናታለን። በምን ሪቻርጅ ማድረግ እንችላለን? ዩኤስዲቲ TRC20፣ TRX፣ ዩኤስዲቲ BIP20 እና በቢኤንቢ መርጠን ሪቻርጅ ማድረግ ትችላላችሁ። እኔ በዩኤስዲቲ TRC20 ስለሆነ የምፈልገው እሷን እጫናታለሁ። ከዛ ዋሌት አድሬሱን ኮፒ ልና ወዳለኝ ክሪፕቶ ዋሌት ወደ ባይናንስ፣ ወደ ኮኮይን፣ ወደ ትረስት ሄጄ ኢንቨስት አድርጌ ተመልሼ እመጣለሁ። ለባራቴክ አዲስ ከሆናችሁ ላይክ ሰብስክራይብ አድርጉ። ኢንቨስት አድርጌ ልምጣ። የሚጠበቅብኝን ኢንቨስት አድርጌ ስለመጣው ኳንቲፋይ የምትለው ዋጋ ተመልሰን እንመጣና ፓኬጃችንን እንሰራለን። ስታርት ኳንቲፋይ የምትላለች እሷን አንድ ጊዜ እንጫናታለን። ለባራቴክ አዲስ ከሆናችሁ ይህን ቪዲዮ ላይክ፣ ሰብስክራይብ እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። ኳንቲፊኬሽን እየሰራ ነው። ስንት እንደሚሰጠን ደግሞ አብረን የምናየው ይሆናል። የሰራነውንም ወጪ እናደርጋለን። 2.4191 ዩኤስዲቲ ሰርቻለሁ። እሱ ወጪ ለማድረግ ሆም ጋር ተመልሼ እመጣለሁ። ከዛ ደግሞ ቅድም ሪቻርጅ ከምትለው ጎን ምን ምትላለች? ዊዝድሮ ምትላለች። እሷን ነው አንዴ የምንጫናት። 2.5191 ሆኗል። ቅድም 10 ሳንቲም ድሮ ሳረግ ስላገኘው። ስለዚህ እዚች ጋር መጣና 2.5191 ጽፋለሁ። ዊዝድሮ አድራሻዬን ከባይናንስ አመጣለሁ። ሬጂስተር ሳረግ የተጠቀምኩትን ሴኩሪቲ ፓስወርድ አስገብቼ ኮንፊርም ምትለውን እጫናታለሁ። አሁን ወደ ባይናንስ እንሄድና ዩኤስዲቲ TRC20 ዋሌታችን ይዘን እንምጣ። እንደምትመለከቱት ወደ ባይናንስ መተና 336.86 ነው ዋሌታችን ላይ ያለን ባላንስ። ዲፖዚት የምትለውን እንጫናለን። ከዛ ዩኤስዲቲ እንመርጣለን። ኔትወርካችን ትሮን TRC20 ነው። እሱን ከመረጥን በኋላ እዚች ጋር ዋሌት አድሬስ ኮፒድ ብሎናል። ቀጥታ ወደ ዌብሳይቱ ተመልሰን እንመጣና እዚች ጋር ዊዝድሮ አድሬስ የምትለውን ከዛ ይዘን የመጣነውን ኮፒ አድርገን ፔስት እናደርጋለን። አሁን የሚጠበቅብንን ሁሉ ስላሟላን ኮንፊርም ዊዝድሮዋል የምትለውን እንጫናታለን። ምን ይለናል? እዚህ ጋር እንደምታዩት ዊዝድሮ ሰክሰስ። ይሄንን ካለን ከ2 እስከ 3 ደቂቃ ሊፈጅበት ይችላል። እስከዛው ደግሞ ሌላ ከዚህ ሳይት ገንዘብ ልንሰራ የምንችልበት ምንድነው? ኢንቫይት ፍሬንድ በማድረግ ነው። ሊንካችንን በተለያዩ ሶሻል ሚዲያዎች ለጓደኞቻችን ሼር እናደርግና በእኛ ሊንክ ሰዎች ገብተው ኢንቨስት ሲያደርጉ ዳይሬክት በእኛ ሊንክ ከሚገቡት ላይ 15% ኮሚሽን እናገኛለን። ሌቭል ኤ ይባላል። ሌቭል ቢ ደግሞ ሌቭል ኤዎች ሼር ሲያደርጉ 3%፣ ሌቭል ሲ ደግሞ ሌቭል ቢዎች ሼር ሲያደርጉ 2% እስከ 18 እስከ 20% ኮሚሽን ልናገኝ የምንችልበት አጋጣሚም አለ። አሁን ይህ ሳይት ይከፍላል አይከፍልም ቢለው ለማረጋገጥ ምንድን ነው የሚጠበቅብን? ቀጥታ ወደ ባይናንሳችን ተመልሰን እንመጣለን። ይሄ ሁሉ ሳረግ ግን እኔ የፋይናንስ አማካሪ አይደለሁም። ፈርዘር ጥራት ማድረግ ከእናንተ ይጠበቃል። አም ኖት ፋይናንሻል አድቫይዘር። ስለዚህ አሁን ወደ ባይናንስ መተናል። ከነበርንበት ጋር ባክ እንዲሁም አሁንም እንደገና ደግሞ ባክ እያልን ሪፍሬሽ እያደረግን እንጠብቀዋለን። አሁን እንደምትመለከቱት ሪፍሬሽ እያደረግን እንጠብቀዋለን። 337.19 ነው። እዚህ ጋር ግን ምን ይላል? 2 ይኸው ዲፖዚት ፕሮሰሲንግ 2.5191 ዩኤስዲቲ ምን እየሆነ ነው? ፕሮሰስ እየተደረገ። ፕሮሰስ የተደረገ ነገር ደግሞ ፕሮሰስ አድርጎ ሲጨርስ ኮንፊርሚንግ የምትለዋ ኮምፕሊተር ትላለች። እሷን እስከምትል ድረስ ሪፍሬሽ እያደረግን እንጠብቃለን።
ኮምፕሊትድ ብሎናል። ስለዚህ ባክ እንላለን። አሁን ባክ እንልና ሪፍሬሽ ስናደርገው 337 የነበረው 339.59 ሆኗል። ስለዚህ የሳይት ዛሬ ላይ እንደሚከፍል ከነ ፔመንት ፕሩፉ ሰርቼላችኋለሁ። ለባራቴክ አዲስ ከሆናችሁ ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ላይክ፣ ሰብስክራይብ፣ ሼር እንዳይረሳ። በሌላ ቀን በሌላ ቪዲዮ እስከምንገናኝ ቸሩ መድኃኔዓለም ሰላምና ጤና ያብዛላችሁ እያልኩ ምን ለየው ተስፋ ነበርኩ። ቸር ሰንብቱልኝ። ቻው